አንዳንድ ሰዎች ብልጽግና ተዳክመዋል ምናምን እንዲህ የሚሉ ሰዎች እንዳሉ አውቃለሁ። እውነታው እሱን አያሳይም። እኔ በዚህ ስብስብ ምክንያት ኢትዮጵያ የባህር በር ታገኛለች የሚል ተስፋ ስላለኝ አይደለም ይሄንን የምለው። እውነታው እንደ ትላንቱ አይደለም። ብልጽግናውን በሁለት እግሩ ቆሟል። ወደድክም ጠላህም በሁለት እግሩ ነው የቆመው። አፈረስኩት ምን አልኩት እንደምትለው አይደለም። አሁን እንደውም እያየህ ያለው የመከላከል አቅም ነው። ገና ማጥቃቱን አልጀመረም። አሁን የመከላከል አቅሙን ብቻ ነው እያሳየ። የማጥቃት ደግሞ አቅም ደግሞ ሌላ ደግሞ አለ። ይሄ ወደድንም ጠላንም ይሄን መረዳት ያስፈልጋል። ማንኛውም አሁን ያለው ብልጽግና በጣም ተዳክሟል የሚል ሰው፣ ከዛ ድምዳሜ የሚነሳ ሰው እውነቴን ነው እምላችሁ፣ ከዛ መነሻው እሱ የሆነ አካል በቃ የትንታኔው ውጤት ምንም ትርጉም የሌለው ነው፣ ተጨባጭነት የሌለው። ብልጽግናንም ወደድከው ጠላኮም በሱ ላይ አንድ የሆነ ተስፋ የሚኖርህ ምንም ተስፋ የሌለክም ሁን። እውነታው ግን አሁን ያለው ብልጽግና ትላንት ያለው አይነት ብልጽግና አይደለም። በሁለት እግሩ የቆመ ነው። በሁለት እግሩ የቆመ ነው። ይህን ኢሳያስ አፈወርቂ ያውቁታል። እሳቸውን በታሪካዊ ጠላትነት የሚፈርጅ ስብስብ ነው አሁን ጠላታቸው እና እንደ ትላንቱ የሻዕቢያ ድጋፍ የሚያስፈልገው እንደ ትላንቱ የሌላ አካል ድጋፍ የሚያስፈልገው ሳይሆን በራሱ የቆመ ነው። በህዝብ ተቀባይነት ላይ አይደለም፣ በራሱ ተቋማቶች ላይ ነው የቆመው። በተለይ በጸጥታ ኃይሉ ተቋማት ላይ ነው ሰርቫይቭ እያደረገ ያለው።